26 አልትራ ከመውጣቱ 27 አልትራ ምን እንደሚመስል መረጃዎች እየወጡ ይገኛሉ ማለት ነው። ከጀርባ የምትመለከቱ አይነት ዲዛይን ይኖራል ተብሎ የሚጠበቅ ነው። ካሜራ ከታውቱም የጀርባ ስላይድ ይሆናል ተብሎ የሚጠበቅ ነው። የስክሪን ሪዞሉሽን ከ26 አልትራ ጋር ተመሳሳይ ነው። ምክንያቱም 6.9 ኢንች የስክሪን ሪዞሉሽን አለው። ይሄኛው ለየት የሚያደርገው 2K ዲስፕሌይ አለው። እንዲሁም የኤም16 ፕራይቬሲ ዲስፕሌይ አለው ማለት ነው። ልክ እንደ 26 አልትራ ስክሪናችሁ ፕራይቬሲ ዲስፕሌይ ያካተተ ነው ማለት ነው። አዲስ ፕሮሰሰርም ይጨመርለታል። ስናፕድራገን 8 ኤሊት ጀን 6 ፕሮ ፎር ጋላክሲ ይገጠመለታል ማለት ነው። ያለፈው 5 ነበረ። እንዲሁም ደግሞ ኤልፒ ዲዲአር6 እና ዩኤፍኤስ 5.0 ፈጣን እንዲሆን አድርጓል። የስቶሬጅ ቀልጣፋነቱን ካሜራውም እንግዲህ ከኋላ የምትመለከቱት አይነት 3 ካሜራ ይኖራል። 200 ሜጋፒክሰል ሜል ካሜራ ሲኖረው ተጨማሪ 50 ሜጋፒክሰል አልትራ ዋይድ ካሜራ እና 50 ሜጋፒክሰል ነው ፔሪዮስኮፕ ካሜራ ይኖራል ተብሎ የሚጠበቅ ነው ማለት ነው። እንዲሁም ፍሮንት ካሜራው ደግሞ 12 ሜጋፒክሰል ይኖረዋል። እንዲሁም ደግሞ ከጀርባ የካሜራ ከታውቱ እንደምትመለከቱ የሆራይዘን ካሜራ ባር ነው ያለው ማለት ነው። እንዲሁም ትልቅ ኢምፕሩቭመንት የተባለው በአልትራ ታሪክ ውስጥ ይሄኛው የመጀመሪያው አልትራ ነው። የባትሪ ካፓሲቲውን ከፍ አድርጎታል። ከ5200 እስከ 5800 ኤምኤች የባትሪ ካፓሲቲ ይኖራል ተብሎ የሚጠበቅ ነው ማለት ነው። እንዲሁም 60 ዋት ፋስት ቻርጅ ሲኖረው 25 ዋት ደግሞ ኪዋይ2 ይኖራል ማለት ነው። እንዲሁም ደግሞ አዲስ የኤስፔን ዲዛይን እና የአይፒ68 ተመሳሳይ ያለው የአልሙኒየም ፍሬም ይኖራል ተብሎ የሚጠበቅ ነው ማለት ነው። ይሄኛው ካሉት ፊቸሮች መካከል ትንሾቹ ወይም ካሉት ብቃቶችና ከዲቫይስ ኢንፎርሜሽን ትንሾቹ ናቸው። ሊክ ያደረገ መረጃ ነው። ፉል መረጃ ደግሞ ሲወጣ የማካፈላችሁ ይሆናል። ይሄ ዲዛይን ግን ምን ይሰማችኋል? 27 ላይ ነው 28 ላይ ሙሉ በሙሉ ይኖራል ብላችሁ ትጠብቃላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። መቻች